ቼክን በተመለከተ ጥቂት ነጥብ ልንገራችሁ። መቼም ቼክ መስጠት መቀበል ልማድ ሆኗል። ልማድም መሆን የሚገባው ነገር ነው። ምክንያቱም ቼክ በጣም ብዙ የንግድ ስራዎችን የሚያቀል ሰነድ በመሆኑ ምክንያት። ግን ብዙዎቻችሁ ቼክ ስትሰጡ ስትቀበሉ ምን ያህል በእውቀት ነው የምትፈጽሙት የሚለውን ነገር መሰረት አድርጌ ነው የምነግራችሁ። ፖስት ዴትድ ቼክ ሲባል ሰምታችሁ ታውቃላችሁ። ዛሬ ቼኩን ጽፋችሁ ፈርማችሁ ቀዳችሁ ለዛኛው ወገን እየሰጣችሁ፣ ነገር ግን የሚከፈልበትን ቀኑን ስትጽፉ ግን ወደፊት አድርጋችሁ ከ2 ወር ከዓመት ከምናምን በኋላ አድርጋችሁ መጻፍ ማለት ነው። ይሄ ግን በንግድ ሕጋችን ምን ያህል የተፈቀደ ነው? ተግባሩን ፍርድ ቤትም ጭምር የሚሰራውን አይደለም የምነግራችሁ፣ ሕጉ መተርጎም ያለበትን ነው የምነግራችሁ እንጂ በተግባር እንደዛ አይደለም። ቼክ በንግድ ሕጋችን አንቀጽ 854 መሰረት እንደ ወጣ የሚከፈል ሰነድ ነው። ብርን ተክቶ የሚሰራ ሰነድ ነው እንጂ ቼክ ፕሮሚሰሪ ኖት አይደለም። ገና ወደፊት እከፍልሃለሁ ብላችሁ ቃል የምትገቡበት ሰነድ አይደለም። ቼክ የወጣበት ቀን ማለት እናንተ ቼኩ ላይ የጻፋችሁበት ቀን ማለትም አይደለም። እናንተ ፈርማችሁ ቀዳችሁ ለዛኛው ወገን የሰጣችሁበት ቀን ማለት ነው። ያ ማለት ቼኩን ተቀዶ ተፈርሞ የተሰጠው ሰው ወዲያውኑ ባንክ ሄዶ ሊመነዝረው ይችላል ማለት ነው በትርጉም ደረጃ። በተግባር ፍርድ ቤት ባንኮች ጋር እንደዚህ ቀኑ ወደፊት የተደረገን ቼክ ይዛችሁ ብትሄዱ አያስተናግዷችሁም። ቀኑን አይተው ይመልሷችኋል አውቃለሁ። ግን የንግድ ሕጉ ያንን አይደለም የሚለው። በንግድ ሕጉ አንቀጽ 827 ላይም ስለ ቼክ ያወራል። ቼክ የወጣበት ቀንና የተጻፈበት ቀን መጻፍ አለበት ይላል። ያ ማለት እናንተ ቀኑ እንደፈለጋችሁ ታምታቱታላችሁ፣ ወደፊት ታደርጉታላችሁ ማለት አይደለም። ቼኩ የወጣበት ቀን ዛሬ ፈርመህ ቀደህ የምትሰጥበትን ቀን ጻፈው ነው እየተባልክ ያለው እንጂ ወደፊት አድርገው አይደለም የሚለው ሕጉ። ስለዚህ ቼክ ከተፈጠረበት ዓላማ ውጭ ነው እየተጠቀምንበት ያለ ነው በሌላ ማለት። የንግድ ሕጉ አንቀጽ 855 ላይ ደግሞ ምን ይላል? ቼክ የወጣበት ቀን ከግምት ሳይገባ ቼኩ ላይ በተጻፈው ቀን ጀምሮ እናንተ ፖስት ዴት ያደረጋችሁት ከ2 ወር በኋላ አድርጋችሁት ከሆነ እዛ ላይ ያለው ቀን ጀምሮ ባለው 6 ወር ውስጥ ለክፍያ መቅረብ አለበት ይላል። ይሄ የሚነግረህ ምንድነው? ቼክ የወጣበት ቀንና እናንተ የጻፋችሁበት ቀን የተለያየ መሆኑን ነው የሚያሳየው። ስለዚህ 855 ምንድን ነው የሚነግረን? ቼክ የወጣበት ቀን ሌላ ቢሆንም ግን ባንክ ሄዳችሁ ለመቅረብ ጊዜ የሚቆጠርባችሁ አይ ከዚህ በኋላ አትመጡም ተብሎ የ6 ወሩ መከራከሪያ የሚቀርብባችሁ ግን ቼኩ ላይ በተጻፈው ቀን መሰረት ነው። ስለዚህ 854ን 855ን እና 827ን አንድ ላይ ስንመለከታቸው ቼክ የወጣበት ቀን ማለት እናንተ ቼኩ ላይ የጻፋችሁበት ቀን ማለት አይደለም። ከቼክ መሰረታዊ ባህሪም ስንነሳ ቼክ ፕሮሚሰሪ ኖት አይደለም። ወደፊት ክፍያ ከፍላለሁ ብላችሁ ቃል የምትገቡበት ሰነድ አይደለም። ሁለተኛው ቼክ ለዋስትና፣ ለመተማመኛ፣ ለተለያዩ ጉዳዮች ትሰጣላችሁ። ወዲያው እንዲከፈል ሳይሆን በቃ የሆነ ነገር እስኪፈጠር ለሆነ ነገር በሚል ዓላማ እንዲህ ብላችሁ መስጠት ትችላላችሁ። ግን ስታደርጉት በቃል አየር ላይ አይሆን። ቼክ ከሰጣችሁ እዚህ በቃል ያወራችሁት ነገር ትርጉም የለውም። ወረቀት ላይ አርፎ በጽሁፍ የቼክ ቁጥሩን ጠቅሳችሁ የተሰጠበትን ዓላማ ጠቅሳችሁ ስምምነታችሁ ላይ ካልገለጻችሁት በጽሁፍ በኋላ ቼኩ ለባንክ ቀርቦ ደረቅ ቼክ ሆኖ ቢገኝ በወንጀል ሕግ ቁጥር 693 ያስጠይቃቸዋል። ይሄ ደግሞ እንደ ነገር ሁኔታ እስከ 10 ዓመት በሚደርስ ጽኑ እስራት የሚያስቀጣ ወንጀል ነው ደረቅ ቼክ። ስለዚህ እነዚህን ነገሮች ከግምት ማስገባት ስለምታረጉት እያንዳንዱ የንግድ እንቅስቃሴ ተገቢውን እውቀት አውቆ ማድረግ ከኃላፊነት ያድናል። የመጀመሪያው ግን እንዳልኩት የኔ አተረጓጎም ወይም መተርጎም ያለበት ነው። በተግባር ግን ባንኮችም ፍርድ ቤቶችም እንደዛ ነው እየሰሩ ያሉት ለማለት ያስቸግራል። ግን ወደዛ ተረጓጎም የሚካሄድበት ሁኔታ ቢኖር ኃላፊነት ስላለ መጠንቀቅ አለባችሁ ለማለት ነው።